ሰላም 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 ውድ የዩቲዩብ ፋሚሊዎቼ እንዴት ናችሁ? ደህና ናችሁ? ልክ ናችሁ? ጠፍቻለሁ። በጣም የሆነ መስነፍ ስሜት ነው የሚታይብኝ፣ ግን ደግሞ ያው አንዳንድ ነገሮች ይዘውኝ ስለነበር ነው እስካሁን ስጠፋባችሁ የነበረው። ማ ፋሚሊ እሳቱ ፋሚሊዎች የኔ ውዶች በጣም ደግሞ ወዳችሁ ደግሞ ታውቃላችሁ አይደለ? በደንብ ታውቃላችሁ። እና ደግሞ አሁን ደግሞ እንደምታዩት አዲስ ቤት ቀይር ያለውኝ አሁን እስቲ ራሴን ትንሽ ቻሌንጅ ላርግ ብያለሁ እና አሁን ካንዲ ትመጣለች እኔ ጋር ካንዲ ትመጣለች ዛሬ ቤት ለምቦሳ ልትለኝ። ካንዲ ብቻ አይደለችም ዛሬ የምትመጣው እህቴም እናቴም ይመጣሉ አንድ ላይ እና ከካንዲ ጋር ሁኜ ዛሬ እዚህ ጋር ማዘር ይሄንን ቤት ትርምስምሱን ስታወጣው ይታየኛል። በቃ እንጃ አላቅም ብቻ ግን አሁን ማዘር ትመጣለች ከካንዲ ጋር ሆነን ፍቅር እየተጫወትን ከዛ ማዘርን ዛሬ አላቅም ብቻ ግን ነይ አትደበቂ አመዳም ነይ ቦርሳሽ አስቀጭ ነይ እንዳንቺ ሰው ማናደዱ ነገር ተክነሽበታል። ስም አሁን ዛሬ ማዘር እንዴት እናስብሽ አንቺ አሁን ትናደራለሽ ግን ማየት ብቻ አይደለም በቃ አሁን ስትመጣ የሆነ ምግብ ምናምን ስንበላ ምናምን ማለት ለኔ ታጎርሽኛለሽ። ፍቅረኛሞች እና አሁን ቀይ ግን እንዴት ነው እንደምናደርግ በቃ እንደ ካፌ መስራት ነው። ከዛ እንዴት ነው የምንነግራት ግን የሆነ ብታመርስ ልታለቅስ ትችላለች ሁላ ማለት ታውቂያለሽ እኔ ብቸኛ ልጇ ነኝ። እኔ ታውቂያለሽ እህቴ እንዳትወጣብሽ ፈራለሁ። እኔ አይመለከተኝም ምንም እኔ ከዚህ የለሁበትም። እኔ ማስመሰል ነው የምሰራው። እንደ ያዳዬ ምንድነው ወለድሽልው እንጂ እኮ እኔ ነኝ ማገባው ምናምን ታያታለሽ። አላውቅም ብቻ አሁን ነግሬያቸዋለሁ። ቦታውን ይመጣሉ እንቀበላቸዋለን። ያው እኔ አሁን እኔ እንጃ ይከብዳል በርግጥ ትንሽ ግን እንዴት እንደመጣልኝ ራሱ ያሰብ ልመጣ ነው ምናምን ስትለኝ እሺ አልኳትኝና ከዛ ለምን ማዘርን በቃ ሰርፕራይዝ አናረጋትም እንደዚህ አይነት የሆነ የማይሆን ፋውል የሆነ ሁላ ይሄ ልብስ ራሱ እቺ ስድ ሆነ ብላ ነው ሆነ ብለን እንደዚህ ልብስ አውቀን ሲጀመራ ብቻ ግን እንጃ አሁን እንዴት ነው የምንጠብቃት? እንዴት ነው ተቀምጠን ነው የምንጠብቃት ወይስ ይሁን በና ይሄ ወይን ምናምን ብንገዛውን እንዴት ጥቁን በነበር በዝናብ እንጂ ይመጣ ነበር እኮ። አይ አሁን እሱ ቢኖር እየጠጣ እንዴ ማዘር አሁን እኮ ከሰው ጋር ነኝ በቃ ነገ ትመለሻለሽ ሰላም ነው የምፈልገው። አሁን ትምጣ ሰላም ስትያት እንዴት ነው ሰላም ትያት? አይ ሰላም ያዳነሽ እንደ ነሽ ነው ማሙኝ ያዳ ታው ችግር የለም ብቻ ጠብቁ። እኛ ምንም የሚመለከተን ነገር የለም። እኔ አላቅም ብቻ ግን ያኔ የሚከብድ ይመስለኛል ሳስበው ትንሽ ይከብዳል። እናቴ ቅር ይላታል አውቃለሁ፣ ግን ደግሞ በቃ ሆነ ተከናወነ ልናረገው ነው። ስለዚህ ትንሽ እንጠብቃቸው ምናምን አሁን እኔ ምንም የሚመለከተኝ ነገር የለም። የሆነ ነገር እናደርጋለን። ትመጣለች፣ ማንኳኳቷ መደወሉ አይቀርም፣ ትደውልኛለች። አንዴ በቃ ወደ ገደለው እኔ ምን አገባኝ ነው እንደዚህ ብቻ ትንሽ እንጠብቃቸው። እሺ መምጣታቸው አይቀርም። ደውላለሁ ብለኛል። ለማሻንጉሊቶችን አሸሻ ቤት እንዴት አየሹ ግን አንቺ ማርያም በይ እዚጋ ሽቶ ምናምን ብዙ ነው ያለኝ። ምን ነው ስትይ አንድ ሽቶ ጌጣጌጥ አይ ና በቃ ነሻከት ትጀሪሰንሽ ግን አሁን ብቻ ልንኖር ነው በቃ ያዳ አብረን መኖር አለብን። እስቲ ነገር ባይን ይገባል ፍቅርም እንደዚያው ነው። ተነካሁ ይመስል ሊጀማምረኝ ነው ፍቅር አመሉ እንዲህ ነው ሊጀማምረኝ ነው
ሊጀማምረኝ ነው ፍቅር አመሉ እንዲህ ነው። ወይ በር ላይ ናችሁ? እሺ አንኳኩ። ሰው እሺ እሺ እስቲ አንኳኩ። አረላችሁ መጥቷል። ምን አስጨነቀኝ እኮ ተነካ አንድ ልብስሽ እሱ ተደገፍበት እችን ቀፈት አረን ያላቅም እህቴ ክፈቱ ግቡ። አትከፍተንም እንዴ? አዲስ ቤት እናቴ ምን ይዛችሁ መጣሽ? እንጀራ መከራከር ነይ ቁጭ በይ እዚህ አርፈሽ ተቀመጭ። እጅሽ አያርፍ እንዴ? ታውቋት ፍቅረኛ ጓደኛዬ ነች። ታውቃ እናቴ ናት። እናቴ ጓደኛዬ ነች። ምን ነው? አይ ጥሩ አልኩኝ። ደበረሽ ታዲያ ከመምጣትሽ? እንዴ እናቴ ጓደኛዬ ነች። ጥሩ እኮ አልኩህ ያሬድ። እና ምን ሰላም አትያትም እንዴ? በስንት ሰዓት እና በስንት ሰዓት ሰላም አትያትም እንዴ? ሰላም ማዘር እንዴ ምን ይሁንሽ ነው እናቴ? ተነስተሽ ሰላም አይታታል። ሰላም ነው ተነስተሽ ሰላም አትያት። እዚህ በላይ ሰላም ማለት አይደል? እኔ ኧረ እናቴ ደግሞ እንዴ ምን ነሽ ነው? ከምር ነው ያሬድ? እንዴ ፍቅረኛ እኮ ነኝ። ፍቅረኛዬ ነች እንዴ? ይሄንን ቤት የተከራዩት እኮ ከሷ ጋር አንድ ላይ ለመኖር ስለማወዳት ስለማፈቅራት አብረት ለመኖር ነው። ግን ከምር ነው አሁን እንደዛ ያልከና? እንደዚህ አይነት ቃል አለ እንዴ? ተነሽና ሰላም በያት። ተነሽና ሰላም በያት ነው ያልከው እንዴ? ምን ችግር አለው? ተነስታ ሰላም ብትላት እህቴ ምን ሆነሽ ነው? ተይ ችግር አለው ነው ሰላም ብትይኝ። ኧረ አንቺ እነዚህ ስራ ትንሽ እንዴ ምን ሆነሽ ነው? ኧረ እናቴ በመጀመሪያ ቀን ታሳፍሪኛለሽ ፍቅረኛዬ ፊት። ሌላ ወሬ የለህም ያሬድ? ሌላ ወሬ የለህም እንዴ? ገና ከመምጣትሽ ቁጭት ያለሽ ሰላም አትያትም ታዲያ? በስንት ሰዓት ሰላም አትያትም? ኧረ ያሬድ የምር ነው እንዴ አንተ እንደዚህ የምትሆነው? ዝም በይ አንቺ። ምን ሆኖ ነው ያደ ታቸው ማር ማር ደስተኛ አይደላችሁ ማለት ነው? አልጋ ለመሆናችሁ ሰው ወንበር የለም በቤቱ። ያው ለዛ ነው እኛም እዚህ ወንበር መሬት ላይ የተቀመጥሽውም ወንበር ስለሌለኝ ነው። ደብሮሽ ነው እንዴ ምንጣፍ ላይ ስለተቀመጥሽ? እያወራሁ ያለሁ ግን በትክክል ነው አንተ
ያዳ ነው። አይ ቆይ አንዴ ያወሩና ተረጋጋ። ፍቅረኛ ነች በሰላም በይልኝ ስላልኩኝ እናቴ እንደዚህ ነው ያሳደግኩ። እናቴ ምንድነው እንደዚህ ያለሽ? እንደዚህ ነው ታሳውቀኝ እንዴ? አይ አሁን ምንድነው ችግሩ? እንደዚህ ነው እናቴ እንደዚህ እናቴ እንደሱ ልትያት እንኳን አልፈልግም። አረ አይ ስለዚህኛ ተሳስተናል መምጣታችን ይመስለኛል። አልተሳሳታችሁም። በዛውም እኮ ተዋወቅን አይደል? ኧረ አንቺ እንደ ሴት ልጅ ሆኜ ምንሽ ነው? ሴትዮ እንደዚህ እንዳትናገረት አንቺ። ምን ለማለት እየፈለገሽ ነው? ደህና ነገር ደህና ረፊ እንደዚህ እንዳትናገር ከዚህ በኋላ እንዴ መምጣት አልነበረብኝም። ለምን ትያለሽ? ፍቅረኛ ነች አክብሪልና ሰላም ቢያት ስላልኩሽ ነው እንዴ እንደዚህ የምትሆነው? እንደውም ደስ ይልሽ ነው የሚገባው። እኔ ነው መሰለኝ አይደለ? በጣም ስነ ስርዓትሽ ሲያታስቀኝ ጥዋ እናት እንደዛት አይ እሱ በስነ ስርዓት ስላታደኩት ነው መከራከረው። ስለአንቺ አላውቅም። እሱን ግን ያሳደኩት ነው ራሴ ስለማውቅ ምን አደረግኝ እኔም ስርዓት ያለኝ ሰው ነኝ። በስነ ስርዓት ያደኩት ሰው እናቴ ደስ ይልሽ ይገባል። የአዳም ሚስት በመሆኔ ፍቅረኛ በመሆኔ እኔ እንደዛ አልጠበቅኩም። ይሄ ነገር በቃ እሺ ቤት ላምቦሳ የምር ነው ግን ያዳ አንተ ነው እያወራ ያለው ሴትዮ አፍሽን እንዳልልሽ አፍሽን አትክፈች። ቆይ እየቀለድክ አይደለም? አፍሽን አትክፈች። ታላቅሽ ነኝ አክብር። አለው ለዛ እኮ ነው ቀስ እኮ በስነ ስርዓት አዋሪኝ ሳይሆን በስነ ስርዓት እያወራ አቺ ይዘይ አይ ስርዓት ይኖር ካንተ በስርዓት አዋራት እናቴ ለሷ ብለሽ ነኝ እየሳቅኩ እኔ ያዳኩ ነኝ። አረ እንዳይደብርሽ ስሚ ምግብ ካስ ርቦናል። አምጪ ስጭን። እዛ ጋር ሳህን አለ። ደስ ይለኛል። በስቂያቸውና አይብሉን ይሄድኛት ለንደን ትሄጂ ቆይ ልጅ አምጪ ሳህን ይዛልልሽ። ምግብ ይዘሻል አይቻልም መሰለኝ። አለ እሺ አምጪ። አንቺ ለምንድን እንደዚህ የምትሆኚ? ቆይ እንዴ ቆይ እናቴ ቆይ የምር ደብሯችሁ ነው እንዴ እንደዚህ? ምንድነው እንደዚህ የምትሆኚ? ቆይ አይ መጀመሪያ እስኪ ቆይ ጤንነት ላረጋግጥ። ለምን ምን ማለት ነው? ተዋውቂያት እኮ ነው ያልኩሽ እንዴ። አሁን ምንድነው ተነስተሽ ሰላም ብትያት የወደፊት እንዴ አማች ስርዓት ይኖራት፣ በእግዚአብሔር ስርዓት ይኖራት። ሃይ አማች እንደዚህ ነው እንዴ? አረብስማ እንዴ ከልብ ነው ግን እኔ አፈርኩ ነው በጣም ጨምሪበት። እሷ አልበላችም ምግብ። እኔ ነኝ በጣም ያፈርኩ። ምን እንዴ ለዛ ምን እሷን ይዤ ስመጣ እኮ እኔ ትኮሪብኛለሽ ብዬ ነው ፍቅረኛ በመያዝ ነበር የመሰለህ። እንደዛ ነው ያሰብከው? አረ እናቴ ለምን ደስ ያለች? አረ ቼቼ በቃ ዝም ብለህ እንደገና ልጅና እንደዚህ የምትንከባከብ ሴት አግኝቼ አንቺ እንደዚህ ትሆኛለሽ እንዴ? ውይ አልቀረብህም። ምን ለማለት ፈልጋችሁ ነው? በጣም ተንከባከበች የኔ ልጅ። ምን ፈልገሽ ነው? ነይ አረ ማዘር ግን ምንድነው? አይ በጣም ቸኮልኩ አይደል? እኔ መምጣት አልነበረብኝም ዛሬ። ምንድነው መቸኮል? ምንድነው በሰላም ባያት ማለት ምንድነው? እንደዚህ እንትን የምታዩት አይደል እንዴ? ታሳፍርኛለሽ እንዴ እናቴ ብዬ ነው አምጥቼ አንቺ ቀጥልበት ቀጥልበት። ምን ልክ እንደዚህ አካሄድ ስርዓት ያጣ። አረ የምን ስርዓት ያጣ ነው እንዴ? ለዛም አሁን አሪፍ ነው የምትሆን ስርዓት እያስያዘች ነው በጣም ያስቃል። በጣም የሚያስቃል። ትንሽ እንሂድ። ተቀመጪ
ተጫወቱ እንጂ ትንሽ እናውራ በደንብ እንተዋወቅ ለማንኛውም ትንሽ ኮማሪ አይ በደንብ ቆይ ቁጭ በይ እስቲ አንቺ እግዚአብሔርን ተቀመጭ ያዳረፍ ማርያም ተቀመጭ ዛሬ በጤና አይደለም እረፍ በቃ በጣም ጤነኛ ነው በጣም ከመታሰብ ይበላል ይቅርታኛ ነው አንዴ እኔም እንጀምር ታላቅሽ ነኝ ምንድነው እንዴት ነው ታላቅሽ ነው እኮ ነው እንደዚህ ያወራው በቃ ዝም ብለሽ ተቀመጭ ከተባለሽ ተቀመጭ ትጅነኝ አርፈሽ ተቀመጭ አልኩሽ አንቺ ልጅ እናቴ ቆይ አይ በቃ ኧረ እናቴ በእግዚአብሔር አታሳፍሩኝ እንዴ ምን ሆናችሁ ነው ፍቅረኛ ይፍት እንደዚህ የምትሆኑት ቆይ ኧረ እያሳቃችሁኝ ነው ግን እናንተ ናችሁ ነው እየተቆጣጠርከው ነው እንዴ ግን እናንተ ናችሁ ምን እየሆናችሁ ነው ያዳራስ ምን እየሆንኩ ነው በመጀመሪያ ተነስተሽ ሰላም በያል ካትጂ አንቺም እኮ አማች ልትሆን እኮ ነው ሰው የምታረገው ነገር እኔ እኮ ስርዓት ያላት ብትሆን በስነ ስርዓት በስነ ስርዓት እኮ ነው ሰላም ማለት ከዚህ በላይ ሰላም ማለት አለ አይደለም እጇን አይተው ከሆነ እንደዚህ ነው ሰላም ማለት ምንድነው ችግሩ ለምንድነው ችግሩ እኮ እንደ ድሮ ሰው እንዲ እንደዛ ትበላላልኩም እኔ እንደዛ ትበላላልኩም እና ምንድነው እንደዚህ ተከብስ ማለት የድሮ ማለት ለምንድነው ሲጀመር እንደዛ ሰላም የምትላት ተረሳለ ምንድነው ትጂ ሰላም የምትላት ተስጀመረ ታማ ይመስለኛል ያንተ ስርዓት ማጣት አይመስለኝም ትንሽ አረ ምንም እኔ ለዛም ሰው አሁን ነው ስርዓት ያስኩ የመጣሁት እኔ አረ እንዴ ትጂ ነኝ የሆነ ነገር ተቀመጪ እኔ እንሂዳት አንቺ ልጅ እንዴት እንደምወድሽ ታውቂያለሽ እኔ በጣም ስሜት እናቴ ባይዞ ሆዷ ባዶ ነው እሺ እና ለምንድነው እንደዚህ ብትሆን ችግር የለውም በስሪላት እኮ ነው ግን እናቴ ቃመኔ በጣም የገረምሽ ዛሬ ግን እናቴ ማለት ደረንኩ በጣም አይ እኔ እንደዚህ አልጠበቅኩም ገባሽ ለማንኛውም እኛ እንሂድ ወዴት ነው የምትሄጂው ለምን እንደምትሄጂው መች መተሽ ነው ተነሽ እናቴ ተቀመጪ አታዩም እንደምን አይ በጣም የገረመኝ ምን ብቻ በጣም ያተለመደ አስቀምጪ አሁን በዚህ ሰዓት አትነካኪ ጻፍ ተይ ባይዞ እናቴ ሆዷ ባዶ ነው እሺ እንደዚህ እንዳትይዥባት እንጃ ለምንድነው እንደዚህ ይሆን ይችላል ችግር የለውም እሺ ነስት ደስ ያላስበስ አረ ትጂ ነኝ በቃ ተነሽ ሌላ ነገር ሳናይ በነሳ ይሻላል ምንድነው ሊል የምትሉት ቆይ እናንተ አንቺ ቆይ ምንድነው እንደዚህ ያደርግሽ አይደለም እረፍ እንዴ ተይዘሃል ምን ይበላል እናቴ ምን በጥፊ እና ሲያንስ ለምን እንደዚህ በቃ ቋዳሪ ነው አንተ ከበረ ምን በጥፊ ቆይኛ የቤተሰብ ጉዳይ ነው እኮ እኔ ፍቅረኛ ነኝ እናታለች አይደል እኔ ምን እናታለች እንደዚህ እኮ ደስ ይላልሽ ነው የሚገባው እኔ ስላወቀ እናትሽ እንደዚህ ያየች ቆይ አሬት ነው የምትሄዱት አንቺ ዘወይስ እኮ ከነገር በስነ ስርዓት አውሪ ምንም የማወራው ነገር የለም ካንቺ ጋር በቃ ተከበሪ ብዬሻለሁ ቁጭ በይ አንዴ ላባሽ በስነ ስርዓት ምንም የምታወሪኝ ነገር የለም ቁጭ ብለን ልጄ ስርዓት ቁጭ ብለን ነበር ምንድነው በስነ ሰዓት ሰላም ማለቷ ነው ጥፋቴ ነው አይደለም መጀመሪያ ለእናትህ እንደዚህ ነው ክብሩ ለኔ ግን እንደዚህ ነው የሚገባኝ ተረጋጊ እሱ ምንም ማለት ይገባኛል እንደዚህ በቃ አንቺ አርፈሽ ተቀመጪ አንቺ በቃ ተከበሪ ብዬሻለሁ ምንም አላወራኝና አትክፈል እየገፋት አይደለም እያወራች ያለች አንቺ ክል አይደለም አይተሻል ሁለቴ በጥፊ ስትመታኛ ትክክል ነች አልተሳሳትም ያንሳሃል እኮ ለምን ያንሳሃል እንዳልልሽ በቃ ፈት ምን ነው የሚያስቀው ይሄ አያስቅም ዘርባ ጤነኛም አይደለህም አንተ አተና ወጣ ካሜራ ወጣ የምን ካሜራ ነው እንኳን አይገባሽም የምን ካሜራ ነው ካሜራ ካሜራ እኮ አይደለም የመጣው ካሜራ አልመጣሁም እኔ ካሜራ ነው አንቺ ይቅርታ በጣም ያው እየመታኝ አታይም በጣም ነው እንደ ፍራንክ የምትሰሩት
አይዟችሁ ማዘር ይቅርታ አንቺ ኩንሽ ሲጀምር ስታይሳት እንኳን አይገባትም ማንን ነው የምትጠቅሰው ለምንድን ነው እንደዚህ የምትጠቅሰኝ አረ አንቺ እናቴ ግን የምር በጥፊ ነው የመታሽ ያንሳሃል እኔን በጥፊ መታሽኝ ግን እኔ እዚህ ጋር እዚህ ጋር አትሁኝ አይቀይ እኔን ግን እናቴ እኔን ግን በጥፊ አረ ጓደኛዬ ናት እንዴ በቃ ይሄው ማርያምን እዚህ ጋር ካሜራ አለ ካሜራ ያ ተረጋግጥ እንዴ ቁጭ ነሽ እዚህ ጋር ቁጭ በይ እኔ ደግሞ ማስቲካው ሳነሳ እኮ ነው ሲቆጣኝ እኮ ነው እኔ ደግሞ ምን ነገር ነው እዛው ግዢ አንቺ ምን እንዳለ ልጅ ይላል ተዋት በእናትህ ያዳ ታይ አንቺ ደግሞ አረቢ በእግዚአብሔር ተቀመጪ ተቀመጪ ቀልል ብሎ የቀኸል ነገር እቃ ኖርማል ማዘር እቃ አይ ማርያምን ኖርማል ነው ማርያም ሁለቴ በጥፊ መታሽኝ እኮ ጭራሽ እንዴ ታኮርፊያለሽ እንዴ ምን በጥፊ መታሽ ትልቅ ነገር አልከው ጥፊ አይደል እናቴ ነው እንዴ በጣም እኔም አንቺ ኩንስ ጅል አሁን ሰላም ቢያቸው ካሜራ ቤተሰቦች ሰላም ቢያቸው ያዳ ፋሚሊዎች ወይ በዳዳለ በጣም ነው ገረሳ ትቆጣለች በስማ ምን ይፈራችሁ እኮ አይ አይደለም መጀመሪያ ሲጀመር ሰላም አባባል ሽራፈ እንደዚህ ያልሽ ሰላም አረ ታስፈራላችሁ አስሉሽ እኔን በጥፊ እኔን በጥፊ እኔን ለሰባ ጎብዬ አይ ቀምሳ ወይ በዚህ ነበር አንቺ ማለት የነበረብሽ አላየነው እንዴ በቃ እንጀራ ጨምሪና ነኝ አንድ ላይ እንብላ በቃ አረኛ በልፈለሽ እኛ እንብላ ጨምሪና ፍቅሬ እኮ ናት ድጋሚ ጓደኛዬ ናት ከኔ ጋር ዲግሪ ምናምን አይተሳታቂ ማለት እኮ ነው እንጂ እኮ ለዛ ትባልኛለሽ ብዬ ነበር ከኔ ጋር ስለምትሰራ እሷ ብዙ ነው የሚሰሩት ኖ እሷ ናት ታውቂያትም ታዲያ አታውቂኝም ከአደጋራ ላይ እሺ አይ ተው እኔን መች ሰብስክራይብ ታደርገኝና ጠላት ከሩቅ አይመጣም አንተ ማዘር በቃ ኖርማል ቀለል አድርጊ በቃ ሁለቴ በጥፊ መታች ማርያምን ትንሽ ለረጋጋ ብዬ ነው በቃ ይሄ በቃ ተይ አሁን ስሚ ሰብስክራይብ አርጉለት ቢያቸው አርጉለት በቃ እዚህ አጣጥርማ አይቀርም ሼር አብዝቀኝ ወላ ብልበይ ንብረኺ በኸም አይ ናቲ ለማንኛውም በቃ ፋሚሊ ሰብስክራይብ ላይክ ሼር ያድርጓ አሳባችሁ ደግሞ ኮሜንት ላይ ጻፉ እንዴ እንዳቃጠልን አቃጥሉት እኛ ማለት ነው እኛ ደግሞ ማለት ነው በደንብ ላድርገን ተለቀ እንደነሱ እንደዚህ ሳይሆን በልተሽ መጣሽ ይሄ ምን ያመጣችሁታ እንደዚህ ገገማን በጣም ቆይቻለሁ ግማሽ ሰዓት አድርጌያለሁ አንቺ ደግሞ ቅድም አጎረስኩሳ ነይ ማንካ የለም ሌላ አላመጣችሁም እኔ በራንደ በቃ የፈጣሪን ጸጋ ማመስገኛዬ